ጋይስ እንዴት አላችሁ? በዚህ ቪዲዮ ደግሞ እንዴት አድርገን በአላይት ሞሽን ክሊክ አኒሜሽን መፍጠር እንደምንችል እናሳያችኋለሁ ማለት ነው። ስለዚህ ላይክ ማድረግና ሰብስክራይብ ማድረግ እንዳትረሱ። ጊዜ ላለመውሰድ ቀጥታ ወደ ፕሮሰሱ። መጀመሪያ አላይት አፕሊኬሽናችንን እንከፍታለን፣ አላይት ሞሽን አፕሊኬሽናችንን። ከዛ በኋላ ፕላስ አይኮን አንዴ እንጫናለን። ከዛ የምንፈልገውን ሪዞሉሽን እና ፍሬም ሬት መምረጥ እንችላለን። ከዛ ክሬት ፕሮጀክት እንለዋለን። ዘን ከዛ በኋላ ምን እናደርጋለን? ባክግራውንድ እናስገባለን። ባክግራውንድ ለማስገባት ሬክታንግል ሼፕ እናስገባና ከላይ ፊል ኮምፖዚሽን ኤሪያ የሚለውን አንዴ እንጫናለን ማለት ነው። ሙሉ በሙሉ ያሰፋልናል ማለት ነው። ከዛ በኋላ የባክግራውንዳችንን ከለር እንመርጣለን። እሱን ለማድረግ ፊል ከለር የሚለውን እንገባለን አንዴ። ከዛ በኋላ በግሬዲየንት የሆነ ባክግራውንድ መጠቀም ከፈለጋችሁ እንደዚህ እናደርጋለን። ግን የምጠቀመው ዛሬ እንደዚህ አይነት ነጭ ባክግራውንድ ነው ማለት ነው። ከዛ ትንሽዬ ጠቆር ያለ ብዙም ጠቆር ሳይል እንደዚህ አይነት ባክግራውንድ እጠቀማለሁ ማለት ነው። ከዛ በኋላ ክሊኪንግ ኢፌክት ለመፍጠር ምን እንደምናደርገው መጀመሪያ በተን ክሬት እናደርጋለን ማለት ነው። ራውንድ ሬክታንግል እናስገባለን። ከዛ በኋላ ኤክስ እና ዋዩን አጀስት እናደርጋለን በዚህ መንገድ። ዋዩን ትንሽ ቀነስ እናድርገው ኦር ኤክሱን ቀነስ እናድርግ ትንሽ። እሺ ከዛ በኋላ ምን እናደርጋለን? እንደዚህ አይነት በተን ክሬት አደረግን ማለት ነው። ከዛ ትንሽ ራውንድነሱን ወይ ደግሞ ራዲየሱን ጨመር እናድርገው ላይክ ዚስ ማለት ነው። እንደዚህ አይነት በተን ክሬት አደረግን ማለት ነው። ከዛ የበተናችንን ከለር እንመርጣለን ማለት ነው። የምንፈልገውን አይነት ከለር መምረጥ እንችላለን እንደዚህ ማለት ነው። በዚህ መንገድ በተናችንን ክሬት እናደርጋለን ከለሩን። ከዛ በኋላ ምን እንደምናደርገው ቴክስት እናስገባለን። እዚህ ጋር ለምሳሌ ሰብሚት የሚል ኦር ደግሞ ክሊክ ሂር የሚል ደስ ያላችሁ ማድረግ ትችላላችሁ። ከዛ በኋላ ምን እንደምናደርገው ቴክስታችንን እናስተካክላለን። ከለሩን ነጭ እናድርገው። ከዛ የቴክስታችንን ፎንት አጀስት እናደርጋለን። ለምሳሌ ይሄን መጠቀም ፈለኩኝ እኔ። ከዛ የቴክስታችንን ሳይዝ አጀስት እናደርጋለን። እሱን ለማድረግ እዚህ ጋር ሙቭ ኤንድ ትራንስፎርም እንመጣና እዚህ ጋር ስኬል አፕ እናደርጋታለን እንደዚህ። ከዛ በኋላ ፖዚሽኗን ሴንተር ላይ እናደርጋታለን። ትንሽ ሚኒማይዝ እናድርጋትና ሴንተር ላይ እናደርጋታለን። ኦኬ ከዛ በኋላ ምን እንደምናደርገው ክሊኪንግ ኢፌክት አፕላይ እናደርግበታለን ማለት ነው። እዚህ ጋር ክሊኪንግ ኢፌክት አፕላይ እናደርግበታለን። ስለዚህ ክሊኪንግ ኢፌክት አፕላይ ለማድረግ ሁለቱም ቴክስቱም እና በተኑ ራውንድ ሬክታንግሉ ማለት ነው አንድ ላይ ነው ክሊክ የምናደርገው። እሱን ለማድረግ ሁለቱን ቴክስቱን እና ራውንድ ሬክታንግላችንን መርጅ እናደርጋቸዋለን ማለት ነው። አንድ ላይ መርጅ እናደርጋቸዋለን። ከዛ በኋላ ምን እንደምናደርገው ክሊኪንግ ኢፌክት ክሬት እናደርጋለን። ወደፊት 10 ፍሬም እንሄዳለን። ከዛ በኋላ ማርክ እናደርግና እዚች ጋር ስኬል አፕ ፍሬም ኪ ፍሬም አድ እናደርጋለን። ከዛ ትንሽዬ ኪ ፍሬም ወደፊት 4 ሰከንድ ያክል እንሂድና ሌላ ኪ ፍሬም እናብራለን። ከዛ ሌላውን ተጨማሪ 4 ሰከንድ እንሂድና ሌላ ኪ ፍሬም እናብራለን ማለት ነው። እያንዳንዱን ኪ ፍሬም የሚያደርግንበትን ቦታ ማርክ እናደርጋለን ማለት ነው። ከዛ በኋላ ይሄንን ፈጠር። ከዛ ምን እንደምናደርገው ሁለተኛው ኪ ፍሬም ላይ እዚች ጋር ሁለተኛው ኪ ፍሬም ላይ ምን እናደርጋለን? ስኬሉን ሚኒማይዝ እናደርገዋለን ወይ ደግሞ እንቀንሰዋለን ማለት ነው። ምን እናደርጋለን? ላይክ ዚስ ስኬሉን ቀነስኩት ማለት ነው። ሎክ ሴንተር ላይ እናደርጋትና እሺ ትንሽዬ እንቀንሰዋለን ማለት ነው። ከዛ በኋላ ፕላይ ብንለው አያችሁት ምን እንደሚመስል ኢፌክቱ። አሁን ሞር ሪያሊስቲክ ለማድረግ ደግሞ ምን እናደርጋለን? የሃንድ ፖይንተር ወይም ደግሞ የማውዝ ምልክት እናስገባለን ማለት ነው። ይሄን ለማድረግ ምን እንደምናደርገው መጀመሪያኛ ምን እናደርጋለን? አድ እናደርግና ጋላሪያችን ላይ እንገባለን። ከዛ በኋላ ይቺን የሃንድ ምልክት እናስገባለን ማለት ነው። ይሄን የሃንድ ምልክት እናስገባለን። ይሄን ለማድረግ ምን እንደምናደርገው ትንሽ ሚኒማይዝ እናደርጋትና ሳይዟን እንደዚህ ካደረግን በኋላ ልክ በተመሳሳይ ቦታ ማውዟን እናስቀምጣለን ማለት ነው። ፖይንተሯን እናስቀምጣለን። ከዛ በኋላ አክቹአሊ ትክክለኛ የሆነ ክሊኪንግ ኢፌክት ለመፍጠር ምን እንደምናደርገው
ተመሳሳይ የሆነ ማርክ ባረግንበት እነዚህ ሶስት ማርክ ያረግንባቸው ቨርቲካል ላይኖችን እናደርጋለን የስኬል ኪፍሬም እንጨምርባቸዋለን ማለት ነው። ስኬል ኪፍሬም አድ እናደርግባቸዋለን። ከዛ መሀለኛው ኪፍሬም ላይ እናደርጋለን እንቀንሰዋለን ማለት ነው። ትክክለኛ ኪፍሬም ክሊኪንግ ኢፌክት ክሬት ለማድረግ ማለት ነው። ሶሪ ከዛ እንደዚህ ካደረግን በኋላ ምንድነው የምናደርገው? ፕላይ እንለዋለን። አያችሁት? ትክክለኛ ክሊኪንግ ኢፌክት ክሬት ማድረግ ይቻላል ማለት ነው። ግን አሁንም ሞር ሪያሊስቲክ ለማድረግ ምን እናደርጋለን? ይቺ የፖይንተሯ ምልክት ወይ ደግሞ ፖይንተራችን ከሌላ ዳይሬክሽን እንድትመጣ ማድረግ ይቻላል። እሱን ለማድረግ ምንድነው የምናደርገው? ፖይንተራችን ላይ የመጀመሪያ 00 ታይምናችን ላይ የፖዚሽን ምን እናደርጋለን? ኪፍሬም እንጨምራለን ማለት ነው። ከዛ እዚህ ጋር ከደረስን በኋላ ልክ የመጀመሪያውን እዚህ ጋር ከደረስን በኋላ የፖዚሽን ኪፍሬም ሌላ አድ እናደርጋለን ማለት ነው። ከዛ ወደ የመጀመሪያውን ፖዚሽን እናደርገዋለን በዚህ ሳይድ እናደርገዋለን ማለት ነው። ላይክ ዚስ አሁን ብናየው አያችሁት? ከዚህ ሳይድ መጥቶ ክሊክ ያደርጋል ማለት ነው። ከዚህ ሳይድ መጥቶ ክሊክ ያደርጋል። ሶ ይሄን ለማድረግ ግራፍ አኒሜሽን ጨምረው እንጂ ሞር አኒሜት ለማድረግ እዚህ ጋር እንገባና እቺን እናድርግ በዚህ መንገድ እስኪ ማውዛ ላይ ያለችውን ክሊኪንግ ኢፌክትም ልክ እንደዚህ አኒሜት እናድርግ ላይክ ዚስ ኮፒ እናድርግና እያንዳንዱ ቦታ ላይ ፔስት እናደርጋለን ማለት ነው። ክሊኪንግ ኢፌክት በቀላሉ በዚህ መንገድ መስራት ይቻላል ማለት ነው። ለእንደዚህ አይነት ቲፖች ይሄን ቻናል ፎሎ ማድረግ እንዳይረሳ። ፒስ አውት